እንዴት እንደሚያምር ታዩታላችሁ። ይሄን ሰፈር ደስ ሲል ማርያም መቀራረቡ ምናምን እኮ ደስ ያለኝ ማርያም። በነገራችን ላይ እንትን ልንሰራ የነበረው ሰላም የተወደዳችሁ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ እንግዲህ ወጣ ብለናል ማለት ነው። ደግሞ ማለት ያው ከኛ ትንሽ ከፍ ወደሚለው ማለት ነው እና እንደምታዩት በስማ እኔ በጣም እየገረመኝ ነው ለመናገር። ሀገራችን ያው አድጋለች ምናምን የሚባለው እኮ በቃ ወሬ በውስጥ እንግዲህ ያው መብራት፣ ውሃ፣ መንገድ ምናምን ተውትና እንደው እንዴት በ21ኛው ክፍለ ዘመን እንዴት ኢንተርኔት ለመደዋወል ምናምን ራሱ ጭራሽ ቱጂ ኧረ በስመ አብ። እንግዲህ አዲስ አበባ ላይ 5G ምናምን አረግነ ይባላል እና በገጠሩ ቱጂ ራሱ ለመደዋወል የለም። ለመናገር በጣም ያሳዝናል። በጣም አዘንኩኝ ማርያም። በስመ አብ እንዴት ሰው መንገዱን፣ ውሃው፣ መብራቱ ተውት ይቅር በቃ እንኳን ገጠር ከተማም ያው መብራት ያን ያህል አይደለም ለመናገርና ውሃ ያው ይታያቸዋል ቤት ተስፋ አደርጋለሁ። ውሃ ያው ከዚያው ከወንዙ መብራት ምናምን ተውት ቢያንስ እንደው ለመደዋወያ ማርያም እኔ በጣም የገረመኝ እንግዲህ ሀገራችን አድጓን የሚባለው እንግዲህ የተይዞ ነው። በጣም እንጃ ምን እንደምለው ሆነ ለመናገር አላውቅም። ያው እንደምታዩት እንትኑ ነው። እስኪ ይሄ ቪዲዮ ለቴሌ አደርስልኝ። 5G በጣም ፈጣን ኢንተርኔት እያስጠቀምን ነው የምትሉ እስኪ ፍጁን እንኳን እስኪ ወደ ገጠሩ ልቀቁልን ማርያም። ኧረ በስመ አብ ለመደዋወል ሰው እኔ እኮ ይገርመኛል። እኛ አካባቢ ያለው ገጠር በርግጥ ትንሽ ያው ይሰራን የተወሰነ የኛው ጭራሽ የኔትወርክ ምልክት ራሱ ያለው በስመ አብ እና እኔ እንጃ ገጠር እንግዲህ የከተማ አዲስ አበባ ምናምን እንዲያድግ ሁሉም ይፈልጋል፣ እኛም እንፈልጋለን። ግን እስኪ ወደ ገጠር ወጣ በውና የመከከውን ህዝብ ይሁት መኳብቁታን እኮ ነው ለምን በስመ አብ ሰፈሩ ምናምን እስኪ እንዴት እንደሚያምር ታዩታላችሁ። ይሄን ሰፈር ደስ ሲል ማርያም መቀራረቡ ምናምን እኮ ደስ ያለኝ ማርያም። በነገራችን ላይ እንትን ልንሰራ የነበረው ይለቀቃን ታዩታላችሁ። ቤተክርስቲያን እየተሰራ ነበርና እርዳታ ነው ታዩታላችሁ። ያው ይለቀቃን ያው እዛው ገብታችሁ ምናምን ማየት ትችላላችሁ። አቅም ያላችሁ መርዳት ብዙ ሰው ግን እንደሚረዳ ተስፋ አደርጋለሁ። ታዩታላችሁ የገጠር ቤቱ ላይ አንድ ሰፈር አካባቢ የተደረደረ እስማ ቤተክርስቲያን ደርሰን እየመጣን ነው። ጎላ ሚካኤል ያው እየተሰራ ነበረ። ያው በዛው በአካባቢያችን የነበረ ቤተክርስቲያኑ እና አጥተው እዛ ቪዲዮ ምናምን እንትን ልናደርግ ነው የሄድነው። አሁን እየተመለስን ነው የምንገኘው እና የቻላችሁትን ያው እንድትረዱ ያልቻላችሁ ያው ቪዲዮውን ለሁሉም እንዲዳረስ ምናምን በማድረግ የቻላችሁ ደግሞ አካውንት ምናስቀምጣለን ስልክ ቁጥር ማለት እየደወላችሁ ምናምን ያው እንድትረዱ ስንል ነው የምንጠይቀው ማለት ነው። እስካሁን ያው በእርዳታ ቪዲዮ መጥቻ አላውቅም እስካሁን እና እንደማታሳፍሩኝ እርግጠኛ ነኝ። ይህንን ይመስላል እንደምታዩት አልተሰበሰበም ያገር ያዝምራው ዛላው ወድቋል በየጎዳናው እንጀራ አልኩኝ እንጂ ስጋማ ምን ገዶም በቆላ በደጋው ብዙ ኮርማ ታርዶ የአገር የመኳንንት አንዳንዱ ሲነሳ ከመሸም አድርበት ሰው አጣውኝ ይሳማ የአገር የመኳንንት አንዳንዱ ይቀርታችሁ ምነው እንደ ዶሮ መተካተካችሁ ምነው እንደ ዶሮ መተካተካችሁ አንተናማ ምነው ሞኝ ነው የአዳም ልጅ ሞኝ ነው የዋን ልጅ በመሬት ተጣልቶ በሴ እየከፈተ ይጨርሳል ላፍቶ ነው የኋላ ላጣው መሬቱንም ከመሬት ጋር ታረቅነ በመላፊት እኛ በልተነው ኋላ እሱን ይበላ መሬት አባት በልቶ መሬት እናት በልቶ አክስታወት በልቶ ቢሰራበት ካሳ ብላ በከለ ሁሉን የሚያስረሳ ማረሻ ቆየኝ ተው ገበሬ ቆየኝ ለአንተም ማጫወት መልካም ጉዳይ አለኝ አትበልቶ ለማታ የማይወዳለኝ በሬውን አረዱት እያለቀሰ